እስቲ አንድ ሀሳብ ወደ ውስጥ የመጣው ነውና ላካፍላችሁ ብዬ ነው። ምናልባት ከጠቀማችሁ ማርቆስ ምዕራፍ 9 ላይ ያለ ታሪክ ነው አንደኛው። ሌላኛው ኢሳይያስ 58 ላይ ያለ ነው። ትንሽ ሀሳብ ላውራበት ብዬ ነው። ከወጣቶች ጋር በአንዳንድ ስልጠናዎች አሳልፌ ያውቃለሁ። ቲኔጀሮችንም አሁን እያስተማርኩ ነው እና አንዳንድ ማያቸው ቻሌንጆች አሉ። እነሱን አድሬስ ለማድረግ ይጠቅማል ብዬ አስባለሁ። እስቲ ማርቆስ 9 ላይ ያለውን ሀሳብ ላንብብና ከዛ ውስጥ ያለውን ነገር አካፍላለሁ። ማርቆስ ምዕራፍ 9 ቁጥር 14 ጀምሮ ላንብብ። ወደ ደቀ መዛሙርትን በመጣ ጊዜ ብዙ ሕዝብ ሲከቧቸው ጻፎች ከእነርሱ ጋር ሲከራከሩ አየ። ወዲያውም ሕዝቡ ሁሉ ባዩት ጊዜ ደነገጡ። ወደ እርሱም ሮጠው እጅ ነሱት። ጻፎችንም ስለምን ከእነርሱ ጋር ትከራከራላችሁ ብሎ ጠየቃቸው። ከሕዝቡ አንዱ መልሶ መምህር ሆይ ዲዳ መንፈስ ያደረበትን ልጄን ወደ አንተ አምጥቻለሁ። በያዘውም ስፍራ ሁሉ ይጥለዋል፣ አረፋም ይደፍቃል፣ ጥርሱንም ያፏጫል፣ ይደርቃልም። እንዲያወጡለትም ለደቀ መዛሙርት ነገርኳቸው፣ አልቻሉምም አለው። እርሱ መልሶ የማታምን ትውልድ ሆይ እስከ መቼ ከአንተ ጋር እኖራለሁ? እስከ መቼስ እታገሳችኋለሁ? ወደ እኔም አምጡት አላቸው። ወደ እርሱም አመጡት። እርሱንም ባየ ጊዜ ያ መንፈስ ወዲያው አንፈራገጠው፣ ወደ ምድርም ወድቆ አረፋ እየደፈቀ ተንፈራፈረ። አባቱንም ይህ ከያዘው ስንት ዘመን ነው ብሎ ጠየቀው። እሱም ከሕፃንነቱ ጀምሮ ነው፣ ብዙ ጊዜም ሊያጠፋው ወደ እሳትም ወደ ውሃም ጣለው። ቢቻልህ ግን እዘንልን እርዳንም አለው። ኢየሱስም ቢቻልህ ትላለህ? ለሚያምን ሁሉ ይቻላል አለው። ወዲያውም የብላቴናው አባት ጮሆ አምናለሁ፣ አለማመኔን እርዳው አለ። ኢየሱስም ሕዝቡ እንደገና ሲራወጥ አይቶ ርኩሱን መንፈስ ገሰጸና አንተ ዲዳ ደንቆሮ መንፈስ፣ እኔ አዝሃለሁ፣ ከእርሱ ውጣ፣ እንግዲህም አትግባበት አለው። ጮሆም እጅግ አንፈራግጦት ወጣ። ብዙዎችም ሞተ እስኪሉ ድረስ እንደ ሙት ሆነ። ኢየሱስ ግን እጁን ይዞ አስነሳው፣ ቆመም። ወደ ቤትም ከገባ በኋላ ወደ ቤትም ከገባ በኋላ ደቀ መዛሙርቱ እኛ ልናስወጣው ያልቻልነው ስለምንድን ነው ብለው ብቻውን ጠየቁት። ይህ ወገን በጸሎትና በጾም ካልሆነ በቀር በምንም ሊወጣ አይችልም አላቸው ይላል። ምንድን ነው የምንመለከተው? በዚህ ስፍራ ላይ አንድ በመንፈስ የተያዘ ሰው እንመለከታለን። ደቀ መዛሙርቱ መንፈሱን ሊያስወጡ ሞክረው ነበርና አልቻሉም። አባቱ ኢየሱስ ሲመጣ አይቶ እባክህ ልጄን ፈውስልኝ እንዳለው እንመለከታለን። ከዛ ኢየሱስ ክርስቶስ መንፈሱን ከልጁ ላይ ያስወጣለታል። ከዛ ልጁ ነፃ ይሆናል። ከዛ ግን ደቀ መዛሙርቱ ለብቻው ኢየሱስ ክርስቶስ ሲያገኙት ለምንድን ነው እኛ ልናወጣው ያልቻልነው ብለው ይጠይቁታል። እና የመለሰላቸው ምንድን ነው? ይህ ወገን በጸሎትና በጾም ከተለመደው መንገድ እንዳልሆነ ያሳያል። እና ይሄ ሰው ከሕፃንነቱ ጀምሮ ስርዓት ውስጥ የሆነ ሰው እንደሆነ እንመለከታለን። ትንሽ ኮኔክሽን እያስቸገረኝ ነው፣ ታገዙኝ። አንዳንድ ችግሮች በተለመደው በኖርማል መንገድ እንደማይፈቱ አመላካች ነው። እና ኢየሱስ ምንድን ነው ያላቸው? እንደዚህ አይነቱ ወገን ወይ ደግሞ እንደዚህ አይነት መንፈስ የሚወጣው በጾምና በጸሎት ነው። ኤክስትራ ነገር ይፈልጋል። ጸሎት ብቻ ሳይሆን ጾምን መጨመር እንዳለባቸው ይነግራቸዋል። እና እንደዚህ አይነት ነገሮች በህይወታችን ይኖራሉ። በተለያየ ሰዎች ህይወት ውስጥ በተለያየ መንገድ ሞክረን ያልሆኑ ነገሮች። ይህ መንፈስ እንግዲህ ከልጅነቱ ጀምሮ ነው ሲሰቃይ የነበረው። ነፃ መውጣት ይፈልጋል፣ ግን አልወጣም። እና አንዳንድ ጊዜ በተለመደው መንገድ ሳይሆን ሌላ መንገድ እንዳለ ማሰብ አስፈላጊ ይመስለኛል። እና ይሄ ስርዓት የተፈታው በኢየሱስ ነው። ደቀ መዛሙርቱ ያልቻሉበት ሪዝን ምንድን ነው? የተለየ ችግር ስለነበረ ነው። እና አንዳንድ ችግሮችን በለመድናቸው መንገዶች መሞከር ሳይሆን ጠለቅ ብለን የእግዚአብሔርን ቃል አይተን እነኛ ችግሮች መፍታት ያለብን ይመስለኛል። መጽሐፍ ቅዱስ ላይ ስለ ጾምና ጸሎት ብዙ ቦታ
ተነግሯል። በብሉይ ኪዳን ብዙ ቦታ እናያለን። እስራኤላውያን ሲጾሙ ሲጸልዩ ወደ እግዚአብሔር ሲመለሱ እግዚአብሔር ምሕረት ሲያደርግላቸው እናያለን። ልክ እዚህ ጋር ይሄ ብዙ ዘመን የፈጀ መንፈስ እንደወጣ እንደዚህ ብዙ ዘመን የፈጁ ችግሮች በጾምና በጸሎት በእግዚአብሔር ፊት ብንሆን ከችግሮቹ መላቀቅ እንደምንችል አንድ ማሳያ ነው። ኢሳይያስ 58 ላይ ስለ አጋንንት ባይሆንም ግን ከጾምና ጸሎት ጋር የተገናኘ ሐሳብ አለ። እሱን ላንብብና ሐሳቤን እነግራችኋለሁ። ኢሳይያስ 58 ከቁጥር 6 ጀምሮ ላንብብ። እኔስ የመረጥኩት ጾም ይህ አይደለምን? የበደልን እስራት ተፈቱ ዘንድ፣ የቀንበርንስ ጠፍር ትለቁ ዘንድ፣ የተገፉትንስ አርነት ተሰዱ ዘንድ፣ ቀንበሩንስ ሁሉ ተሰብሩ ዘንድ አይደለምን? እንጀራንስ ለተራበ ትቆርሱ ዘንድ፣ ስደተኞችን ድሆች ወደ ቤት ታገቡ ዘንድ፣ የተራቆቱንስ ብታይ ታለብሰው ዘንድ፣ ከስጋ ዘመድህ እንዳትሸሽግ አይደለምን? የዚያን ጊዜ ብርሃን እንደ ንጋት ይበራል፣ ፈውስህም ፈጥኖ ይበቅላል፣ ጽድቅህም በፊትህ ይሄዳል፣ የእግዚአብሔርም ክብር በኋላ ሆኖ ይጠብቅሃል። የዛን ጊዜ ትጠራለህ፣ እግዚአብሔርም ይሰማሃል፣ ትጮኻለህ፣ እርሱም እንሆኝ ይላል። ከመካከልህ ቀንበርን ብታርቅ ጣትህንም መጥቀስ ብትተው ባታንጎራጉርም ነፍስህንም ለተራበ ብታፈስስ የተጨነቀውንም ነፍስ ብታጠግብ ብርሃንህ በጨለማ ይወጣል፣ ጨለማህም እንደ ቀትር ይሆናል። እግዚአብሔርም ሁሉ ጊዜ ይመራሃል፣ ነፍስህም በመልካም ነገር ያጠግባል፣ አጥንትህንም ያጠናል። አንተም እንደሚጠጣ ገነት ውሃውም እንደማያቋርጥ ምንጭ ትሆናለህ እያለ ይቀጥላልና እዚህ ጋር ምንድነው የሚላቸው? ኢሳይያስ 58 ላይ እግዚአብሔር የማይፈልገው የጾም አይነት እንዳለ ከነገራቸው በኋላ ምን አይነት ጾም ነው እስራኤላውያን እንዲጾሙ የሚፈልጉ፣ ሲጾሙስ ምን ማድረግ እንዳለባቸው ይነግራቸዋል። እና ምንድነው እግዚአብሔር የመረጠው ጾም፣ እኔ የመረጥኩት ጾም ይህ አይደለምን ብሎ ይናገራል። የበደል እስራትን ተፈቱ ዘንድ ምሕረት እንዲያደርጉ፣ የቀንበርን ጠፍር ትለቁ ዘንድ እስራት እንዲፈቱ፣ የተገፉትንም አርነት ተሰዱ ዘንድ ነፃ ታውጡ ዘንድ፣ ቀንበሩን ሁሉ ተሰብሩ ዘንድ አይደለምን? ቀንበር እንዲሰበር ነው። ከዛ ደግሞ መልካም ነገር ስለማለት የተቸገሩትንም ስለመርዳት ጾም ሲደረግ የሚደረጉ መልካም ነገሮች እንዳሉም ደግሞ ከስር ይናገራል። ድሆችን መርዳት እንዳለብን፣ መልካም ነገር ማድረግ እንዳለብን አብሮ ይነግረናል። እስቲ ሁለቱም ክፍሎች አያይዤ አንድ ሀሳብ ወደ ልቤ የመጣውን ልናገር። ማርቆስ 9 ላይ አንዳንድ መንፈስ ዝም ብሎ እንደማይወጣ ስለተጸለየ ብቻ እንደማይወጣ ጾም እንደሚፈልግ ይናገራል እና በጾም ጸሎት የሚፈቱ ችግሮች እንዳሉ ያሳያል። መናፍስታዊም የሆኑ ከመናፍስት አሰራር በጾምና በጸሎትም ነፃ እንደሚወጣ የእግዚአብሔር ቃል ያስተምራል። እዚህ ጋር ደግሞ በጾምና በጸሎት ውስጥ እስራት እንደሚፈታ፣ ቀንበር እንደሚሰበር፣ እስራት ከሰዎች እንደሚበጠስ ይናገራል። በአጭር ቃል ምንድነው መጽሐፍ ቅዱስ እየነገረን ያለው? ጾምና ጸሎት በቀላሉ ያልተፈቱ ችግሮቻችን እንዲፈቱ እንደሚያደርግ ያሳየናል። ይህን ታሰምሩ ፈልጋለሁ። ወጣቶችን ሳገለግል ወይ ደግሞ ቲኔጀሮች ጋር ሳገለግል አንድ ኦብዘርቭ ያደረኩት ችግር አለ። ምንድነው ይሄ ችግር? ኦፍኮርስ የሰው ልጅ ባህሪ ነው። በተለያዩ ሱስ የመጠቃት በአጋንንት የመጠቃት ከድሮም ያለ ነው። ግን በዚህ ዘመን ከቴክኖሎጂውም አንጻር ይመስለኛል እንደዚህ አይነት ችግሮች በጣም ኮመን የሆኑ ነው። ሰዎች በጣም በጭንቀት የተጠቁ ነው። በተለያየ በሽታ፣ በፍርሃት፣ እንደገና ደግሞ በሱስ፣ በተለይ ሱስ አሁን ኮመን ነገር ሆኗል። የሶሻል ሚዲያም ሱስ አለ። ሰዎች ድራግ ውስጥ ይገባሉ። የወሲብ ሱስ አለ። የፖርኖግራፊ ሱስ አለ። ይሄ በጣም ኮመን ሆኗል እና እነኚህ ችግሮች እንዴት ነው ነፃ መውጣት የሚቻለው? ለዚህ መጽሐፍ ቅዱስ የሚሰጠን ምላሽ ምንድነው? ወደ ጾምና ወደ ጸሎት እንድንገባ ነው። ጾምና ጸሎት ውስጥ ስንገባ ቀንበር ይሰበራል፣ እስራት ይበጠሳል። ኢሳይያስ 58 የሚነግረን ይሄን ነው። በህይወታችን የከበደንን ነገር ከኛ ላይ እንዲሄድ ከፈለግን በእግዚአብሔር ፊት ችግሩን ይዘን መቅረብ አለብን። ይህን ችግር ይዘን ስንቀርብ እግዚአብሔር እነኚህን ነገሮች እንደሚሰብራቸው እናያለን። መጽሐፍ ቅዱስ ላይ የተለያዩ አይነት ጾሞች እናያለን። ሰዎች ለ3 ቀን ጾመዋል ከተለያየ ክራይሲስን ለመውጣት። ለምሳሌ ሐዋርያው ጳውሎስ ኢየሱስ ክርስቶስ ሲገናኘው 3 ቀን ሳይበላ ሳይጠጣ ነበር። እዛ አናንያ የሚባለው አገልጋይ ሄዶ ካገኘው በኋላ ከዓይኑ ላይ ቅርፊት ወደቀ፣ ነፃ ወጣ።
መንፈሳዊ አይኑን በራ፣ ጠፍቶ የነበረው ስጋ አይኑን በራ። የአስቴርን ታሪክ እናውቃለን። 3 ቀን ህዝቡን ጠቅላላ አይሁዳውያን ሊጠፉ ነበር፣ እንዳይበሉ እንዳይጠጡ አደረገች፣ ጾሙ። ከዛ በኋላ ነገሩ ተገለበጠና አዲስ ነገር ሲሆን እናያለን። ዳንኤል ከፊል ጾም የጾመው በእርግጥ 21 ቀን ጾሟል። ከዛ 21 ቀን ጾም ሲያልቅ መልአክ እንደተገለጠለት ራእይ እንደተቀበለ እናያለን። ሙሴ 40 ቀን እንደጾመ እናውቃለን። ከዛ በኋላ ታቦቱን ጽላቱን እንደተቀበለ እናውቃለን። ኢየሱስ ክርስቶስ አገልግሎት ከመጀመሩ በፊት እግዚአብሔር ክብር ላዩ ላይ መጥቶ ወደ ምድረ በዳ ሄዶ 40 ቀንና 40 ሌሊት ጾሙ ከዲያብሎስ እንደተፈተነ እናያለንና መጽሐፍ ቅዱስ ውስጥ ስለ ጾም የሚናገራቸው ብዙ ምስጢሮች አሉ። እነኚህን ነገሮች ካልተለማመድን አናውቃቸውም። ስለዚህ በህይወታችን ልንለማመዳቸው የሚገቡ ነገሮች አሉ። አንዳንድ ቻሌንጆችን ለመሻገር ብዙ ጊዜ ጸልየን ያልተፈቱ ነገሮች ካሉ ወደ ጾም መሄድ አለብን። ከዛ በኋላ ያ ነገር የሚያመጣውን ኢፌክት ማየት አለብን በህይወታችን ላይ። እዚህ ጋር ኢሳይያስ 58 እንደሚናገረው እስራት እንደሚፈታ፣ ቀንበር እንደሚሰበር ይናገራል። ምን አይነት ቀንበር? ሱስ ሊሆን ይችላል። እንደዚህ አይነት ቀንበሮች በጾምና በጸሎት ህይወት ውስጥ ስንገባ ከላያችን ላይ ይሄዳሉ፣ ከላያችን ላይ ይሰበራሉ። መናፍስታዊ ነገርም ከሆነ ይለቆን ይሄዳል ማለት ነው። እነኚህን ነገሮች መለማመድ አለብን። ስለዚህ ሰዎች እንዲጸልዩልን ብቻ መለመን ወይ ደግሞ አገልጋይ የሚባሉ ሰዎች ጋር መሄድ ብቻ ሳይሆን በግላችን የጾምና ጸሎት ህይወታችንን ማሳደግ አለብን። በዚህ ውስጥ የተቀመጡትን በረከቶች እግዚአብሔር የሚሰጠን ስንለማመዳቸው ብቻ ነው። ለምሳሌ የረሃብ ስሜት ሲሰማን እንበላለን አይደለም? ምግብ ስንመገብ ደግሞ የምግቡ ስሜት ሲመጣ ደግሞ ሌላ ዲዛይር ይመጣልና አብሮ ተያያዥ ነገሮች አሉ። እነኚህን ነገሮች ብሬክ ማድረግ የምንችለው ወይ ደግሞ መስበር የምንችለው በህይወታችን ጾምን ስንለማመድ ነው። በእርግጥ አሁን ሳይንስም ጾም ለጤና ጥቅም እንዳለው አረጋግጧል። ጨጓራችን ብዙ ጊዜ ስራ ስለሚሰራ እንዲያርፍ ያደርገዋል። ያ ደግሞ አብሮ የሚያመጣው ስንጾም የምናገኘው አድቫንቴጅ አለ። ኦፍኮርስ ጊዜም ሴቭ እናደርጋለን፣ ሪሶርስም ሴቭ እናደርጋለን። ከዛ አኳያ ሳይሆን በዋናነት ግን ጾም መንፈሳዊ ነገር ነው። ስጋችንም ላይ ግን ያሉ ተጽዕኖችን ይሰብራል። ስፔሻሊ ሱስን በተመለከተ አሁን ብዙ ሰዎች ሰፈር ያደርጋሉ። በዚህ ጉዳይ ላይ በውስጥ መስመር ካወራችሁኝ ላናግራችሁ እችላለሁ። በጣም ብዙ ሰው እየተቸገረ ነው። በተለይ ወጣቶች ከቴክኖሎጂ ጋር ተገናኝቶ ያው ዓለም አቀፍ ሲስተም ውስጥ ገብተናል። ስለዚህ ችግሮቻችን ዓለም አቀፍ ሆነዋል። እነኛን ግን ለመጋፈጥ በቂ ዝግጅት አላደረግንም፣ በመንፈሳዊም ነገር በእውቀትም አኳያ ማለት ነው። ነገር ግን መጽሐፍ ቅዱስ ሶሉሽኖችን ያስቀምጥልናል። ምን እንድናደርግ? እንድንጸልይ፣ እንድንጾም። እነኚህ ነገሮችን ስንለማመድ በህይወታችን ላይ ያቃቱን ነገሮች መነሳት ይጀምራሉ። የኃጢአት ቀንበር ካለ ይሰበራል። የተለያየ ሱስ ካለ ይነሳል። በነገራችን ላይ ሱስ ስንል ብዙ ጊዜ ሰው የሚያስበው የፖርኖግራፊ ምናምን ብዙ ሱሶች አሉ። ከቡና ሱስ አንስቶ የፊልም ሱስ አለ፣ የምግብ ሱስ አለ፣ የተለያየ አይነት ሱሶች አሉ። እና ሰው መጽሐፍ ቅዱስ ለተገዛለት ነገር ለዛ ነገር ባሪያ ነው ይላል። እግዚአብሔር በጌታ በኢየሱስ ክርስቶስ ካመንን በኋላ በሰውነታችን ላይ ሊከብር የሚገባው እግዚአብሔር ነው። በእኛ ላይ ሊነግስ የሚገባው መንፈስ ቅዱስ ነው እንጂ ምንም ነገር አይደለም። ምንም ነገር ሊገዛን አይገባም። ኢየሱስ ዋና ባህሪ ደግሞ ኮንትሮል ማድረግ ነው፣ መግዛት ነው። ያንን ነገር ካላገኘን እረፍት ይነሳናል። ቡና የለመደ ሰው ቡና ካላገኘ ድብርት ውስጥ ይገባል። ጫት የለመደ ሰው ጫቱን ካላገኘ አይኑ አይከፈትም። ልክ እንደዛ ማለት ነው። ፊልም የለመደ ሰው ያንን ነገር ካላየ ፊልም በራሱ ችግር የለውም፣ ግን እነኛ ነገሮች እኛን መቆጣጠር ሲጀምሩ ሱስ ሆነውብናል ማለት ነው። በህይወታችን ላይ ምንም ነገር ሊሆን ይችላል፣ እኛን ኮንትሮል ካደረገ ከተቆጣጠረን ሱስ ሆነውብናል ማለት ነው። ምግብም ሊሆን ይችላል፣ ዋቴቨር። ስለዚህ በህይወታችሁ ቼክ አድርጉ። ምንድነው በእናንተ ህይወት ላይ ያለ እናንተ ፈቃድ የሚቆጣጠራችሁ ነገር፣ የሚገፋችሁ ነገር፣ ይሄን የግድ አድርግ የሚላችሁ ከቁጥጥር ውጭ የሚሆን ነገር ካለ ያ ነገር ሱስ ነው። ምንም አይነት ነገር ሊሆን ይችላል። ስለዚህ ከነኚህ ነገሮች ግን ነፃ መውጣት ከፈለግን መጽሐፍ ቅዱሳዊ መርህ ወይ ደግሞ ፕሪንሲፕል ወደ ጾም መግባት ነው። ወደ ጾም ስንገባ ደግሞ ምንድነው የምናደርገው? ሌሎችን ሰፖርት ማድረግ፣ ድሆችን ማገዝ አለብን።
ምግባችንን ሴቭ የምናደርግበት አይደለም ጾም። እንደውም ከጾምን የምንበላውን ምግብ አውጥተን ለሌሎች መስጠት አለብን። ተራቡ ሰዎች እንዲበሉ ማድረግ አለብን። እሻችንን ሼር ማድረግ አለብን ማለት ነው። መጽሐፍ ቅዱሳዊ ነው ድሆችን መርዳት፣ ማገዝ። ስለዚህ የተለያየ በተለያየ ነገር የሚቸገሩ ምንም አይነት እንትን ሊሆን ይችላል፣ ምንም አይነት ኃጢአት ሊሆን ይችላል፣ ምንም አይነት ሱስ ሊሆን ይችላል። እንዳልኳቸው ቅድም ከቡና አንስቶ ጫትም ሊሆን ይችላል፣ ዋቴቨር የወሬ ሱስም ያለባቸው ሰዎች አሉ። የወሬ ሱስ ሊሆን ይችላል፣ የፊልም ሱስ ሊሆን ይችላል፣ የፌስቡክ ሶሻል ሚዲያም ሊሆን ይችላል፣ ፖርኖግራፊ ሱስ ሊሆን ይችላል፣ ሴክስ አዲክሽን ሊሆን ይችላል፣ የምግብ ሱስ ሊሆን ይችላል። ዋቴቨር እነኚህ ነገሮች ምቾት የሚነሱን ነገሮች እንዲሰበሩ ከፈለገን መጽሐፍ ቅዱስ የሚሰጠን ሶሉሽን ምንድነው? we have to go for fasting እንድንጾም። መጽሐፍ ቅዱስ እውነት እንደሆነ ካመንን እምነታችን የእግዚአብሔር ቃል ላይ የተመሰረተ ከሆነ እነኚህን ነገሮች ማድረግ አለብን። ለምሳሌ መጽሐፍ ቅዱስ ስለመስጠት ያስተምራል። እነኚህን ነገሮች ካልተለማመድን በመስጠት ውስጥ ያለውን መንፈሳዊ በረከት አናገኝም። ስለ ጸሎት መጽሐፍ ቅዱስ ይናገራል። ነገር ግን ብዙ ጊዜ ወዲያው ነገሮች ሁሉ እኛ በፈለግነው መንገድ እንዲሆኑ ስለምንፈልግ ጸሎታችንን እናቆማለን። መጽሐፍ ቅዱስ ግን ስለ ጸሎት ሲናገር ማቴዎስ ወንጌል ምዕራፍ 6 ላይ 3 ክፍሎችን ያስቀምጣል። ለምኑ፣ ፈልጉ፣ አንኳኩ ይላል። እኔ ይሄ የአንድ ነገር 3 ክፍል ይመስለኛል። መለመን ቀላል ነገር ነው፣ እንጠይቃለን። ሰው ካልሰጠን ጥለን እንሄዳለን። መፈለግ ትንሽ ከዛ ጠንከር ይላል። የሆነ ነገር የምንፈልገው ነገር ቢጠፋብን፣ ለምሳሌ ቤት ውስጥ ወርቅ ቢጠፋብን ጥለነው 10 ብር ቢጠፋብን we don't care፣ ምክንያቱም ብዙ ቫልዩ ስለሌለው። 100 ብር ቢጠፋብን ትንሽ እንፈልጋለን፣ ብዙ ወርቅ ቢጠፋብን ግን ቤቱን በሙሉ አገላብጠን ነው የምንፈልገው እስክናገኝ ድረስ። ስለዚህ የምንፈልገው ነገር ቫልዩ ማተር ያደርጋል ማለት ነው ፍለጋችንን። ማቋቋት ደግሞ ከዛ ኢንቴንሲቲቭ ይጨምራል። ለምሳሌ ወደ ቤታችን ተመልሰን ስንመጣ በር ባይከፈትልን ተመልሰን አንሄድም። መሽቶ መተን ብናንኳኳ ቢከፍትልን ብናጣ ጨምረን እናንኳኳለን ሰው እስኪሰማን ድረስ። ዝናብ እንኳን ቢሆን አናቆምም ወይ ድንጋይ እንወረውራለን፣ የግድ መከፈት ስላለበት ማለት ነው። ጸሎትን ስንጸልይ ግዴታ መሆን እንዳለበት አምነን ነው መጸለይ ያለብን። እግዚአብሔር እስኪመልስልን ድረስ። ዛሬ ሊመልስ ይችላል፣ ነገ ሊመልስ ይችላል፣ የዛሬ ዓመት ሊመልስ ይችላል፣ ላይመልስም ይችላል ጸሎቱ ትክክል ካልሆነ። ስለዚህ እግዚአብሔር እስኪመልስ ድረስ መጸለይ ያለብን፣ ወይ ደግሞ በጸለይነው ጉዳይ ላይ መልስ እስኪሰጠን ድረስ መጸለይ ይገባናል። ጸልየን ደግሞ ካልተመለሰ አራተኛው ስቴፕ ፋስቲንግ ነው። መለመን፣ መፈለግ፣ ማንኳኳት፣ ከዛ መጾም። መጾም ዋጋ ያስከፍላል። ዳንኤል ለኔ መልካም የነበረውን ነገር ታውኩኝ ይላል። በቃ የሚወዳቸውን ነገሮች፣ ምግቦች፣ ደስ የሚላቸውን ኢንጆይ የሚያደርገውን ነገር በሙሉ ሳክሪፋይስ አደረገ። የተወደደ ምግብ ተወ። የእግዚአብሔር መልአክ ሲመጣ ምንድነው ያለው? የተወደደህ ዳንኤል ሆይ አለው። ለምን? የተወደደውን ነገር ለእግዚአብሔር ስለሰዋ የተወደደ ብሎ መጣ። ለእግዚአብሔር ሳክሪፋይስ የምናደርገው ነገር ያስፈልጋል። ሮሜ 12ም ላይ ስለዚህ ነገር ይናገራል። ሰውነታችን ሕያውና ቅዱስ መስዋዕት አድርገን እናቅርብ ይላል። በአዲስ ኪዳን ለእግዚአብሔር የምንሰዋው የእንስሳት መስዋዕት የለም። ስለዚህ በአዲስ ኪዳን ልንሰዋ የምንችለው መስዋዕት ራሳችንን ነው። ራሳችንን ደግሞ መሰዋት የምንችለው በጾምና በጸሎት ለእግዚአብሔር ስናስቀምጥ ነው። ስጋችን ሊጎዳ ይችላል፣ መንፈሳችን ግን ይከፈታል። ቀንበር ካለ ይሰበራል፣ አጋንንታዊ ነገር ካለ ይመታል። ስለዚህ እግዚአብሔር ለተለያዩ ሱሶች፣ ለተለያዩ ቀንበሮች ያስቀመጠው ሶሉሽን ወይ ደግሞ የተለየ ክራይሲስ በህይወታችን ሲገጥመን we have to go for fasting እንድንጾም ነው። ይህንን በረከት ለማግኘት ከፈለጋችሁ ተለማመዱ። ብዙ ነገር ከህይወታችሁ ላይ እየተሰበረ ይላል። እኔ ብዙ ነገር ከህይወቴ ላይ ተላቋል። ይሄን ነገር በመለማመዴ ብዙ ነገር አይቻለሁ። በጣም ጠቅሞኛል። እግዚአብሔር ይመስገን። ጌታ ኢየሱስ ክርስቶስ በመጣው በዚህ ቃል ይባርካችሁ። ተባረኩ። ጸጋ ይብዛላችሁ።